ናችሁ ዘተረፍረፊ በልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ የበደወል ምልክቱን እየነካችሁ ቤተሰብ እንድትሆኑበት ጠይቃችኋለሁ። የኔ ውድ የሆናችሁ ቤተሰቦች ጽናት ክፍል 163 ተለቋል። ክፍል 163 ላይ እንግዲህ ጽናት ሰኒና ሲሆን ተደባድቧል። ወይኔ ሰኒዬ አይላቭ ሙጥጥማ እንዴት እንደምወድሽ እኮ ማለት ነው። ጀግና ናት ነው እንዴት ደስ እንደምትለኝ ማለት ነው። እና ሰኒዬና ሲሆን እንግዲህ የተጣሉበት ምክንያት ሲሆን እዛ ቤት መግባቷ ወይም ደግሞ ምሩ ምንም እየነቃች አይደለም። ምሩ ብትነግራትም ተይ አንቺ ልጅ እንደዚህ ሁሉንም ሰው አትመኝ፣ እቺ ሴትዮዋና አለምዬና ሲሆን አውቆ ነው የቀረቡሽ፣ አንቺን ለመጉዳት ነው። ይሄ ነገር ግባሽ። በድንገት ሰው እንዴት ነው እንደዚህ ሊቀየርና መላክ ከሴትነት ወደ መላክ ሊቀየር የሚችለው? ስለዚህ ንቄ ባክሽ ብላ በተደጋጋሚ እየነገረቻት ነበረ። ምሩዬ ግን የኔ ምስኪን የኔ ቆንጆ ምንም ልትረዳ አልቻለችም። እንግዲህ ናሆሜ ሊመጣ ነው። ናሆሜ ሊመጣ ስለሆነ እዛ ተሰብስበው ሊጠብቁት እነ ምሩ ቤት ነበሩና እና ምሩ ቤት እያለው ምሩዬ ሰኒዬ ቤቱን እያስተካከለች ነበር። ሲሆን ደግሞ እንግዲህ እሷም እያገዘቻቸው ነበርና ይሄን አላበዛሽም ወይ? ምን አድርገሽ ነው እንደዚህ የምትጨቃጨቅኝ? ለምንድን ነው እንደ አሮጊት የምትሆኚው? ብላ ስትሰድባት ምን ነበር ያልሽኝ ብላ ስትጠይቃት እንደ አሮጊት ምንድነው የሚያደርግሽ ብላ ስትመልስላት ጭራሽ ደገምሹ፣ አሁን ላረገው ያሰብኩትን ብታቂ ኖሮ ትሮጪ ነበር ብላ በጥፊ አረገቻት ማለት ነው። ከዛ ጽዮን መልሳ በጥፊ አጋጨቻት። ከጥፊ በኋላ እንግዲህ ሰኒዬ ደግሞ ይሄን ድብድብ በደንብ ትችላለች። ከብዙ ጊዜ ተደባደባለች። በነገራችን ላይ በፊት ከቤቲ ጋር ተደባድባለች፣ ከኒና ጋር ተደባድባለች፣ ከብዙ ሰው ጋር ትደባደባለች። ድብድብ ላይ አንደኛ ናት ማለት ነው። ይሄ ባለጀበናዋ ድራማ ላይ ራሱ በጣም ተደብዳቢ ሆና ምሩዬን የሚነካ ሰው ምናምን እዛም ጓደኛ ሆና ነው የምትሰራውና በጣም ነው የሚያስናኑት ማለት ነው። ድራማው የፍቅር ድራማ ነው ባለጀበናው ማለት ነው፣ ብዙም ባይታይላቸው። እዚህ ላይ ደግሞ እንግዲህ ምሩዬ ጠበቃ ናት። በተለይ ደግሞ ናሆሜ ሲሄድ አደራሽን እባክሽ ሰኒዬ ለአንቺ ነው አደራ ይሰጥች የሚሄደው ብሎ ለሷ አደራ ሰጥቶ ስለሄደ ማንም እንዲጎዳት ማንም እንዲነካት አልፈቀደችም። እስካሁን ድረስ ከነዚህ ሰዎች ጠብቃታለች ማለት ነው። በመጨረሻ ማኑ እንግዲህ ከተደባደቡ በኋላ ምሩዬ ደግሞ ሴትዮዋ እንዴት ነው አንቺ እያለሽ ልጅ የምትደበደበው? በዛው ደግሞ እቺ ጥጋበኛ እንዴት ነው በሰው ቤት ሰው ነው የምትደበደበው? ብላ ሰኒን እየተደበቻት ነበርና ምሩም ደግሞ አውቀሽ ነው ተመካከራችሁ ነው የደበደባችሁኝ ብላ ጽዮን እንደዛ እያለች ነበር። ምሩዬ ግን ሲደባደቡ አላየችም። ልትገላግላቸው ነው ወደ ሳሎን የመጣችው ማለት ነው ስጮህ ሰምታ። ከዛ በኋላ ደግሞ ጋሽዬም ደግሞ የናሆሜ አባት እንዴት እንደዚህ ታደርጊያለሽ? ይሄን ነገር ከአንቺ አልጠብቅም ብሎ ሲያናግራት ጋሽ እኔ እርሶን እንደዚህ ማለት አልፈልግም፣ ጽዮን ግን በጣም መጥፎ ሰው ናት። እንዴ በፊት እንደዛ ለአይኗ ስጠሏት የነበረችው ልጅ ዛሬ እንዴት ነው እንደዚህ በአንድ ሊቀየሩ የቻሉ? ስለዚህ ናሆሜና ምሩ አንድ ላይ እንዳይሆኑ ከማይፈልጉ ሰዎች ውስጥ ጽዮን አንደኛ ናት። ስለዚህ እኔ እንደዚህ ደግሞ ምሩ አይኗ ጆሮዋ ተሸፍኖ እሷ ምስኪን ሰው ናት፣ ሁሉም ሰው ነው የምታምነው። ይሄን ነገር ደግሞ እኔ ማየት አልችልም፣ በቃ ባህሪ አይደለም፣ ላነጋገሬ በጣም ይቅርታ ብላለች። በዛ ደግሞ ከምሩዬ ጋር ድጋሜ ተገናኝተው ነበርና እኔ ወደ ቤቴ መሄድ አለብኝ ብላ ስትናገር ምንም እንዳልተፈጠረ ምንም እንዳላረግሽ በሰላም ተነስተሽ ልትሄጂ ነው፣ ይቅርታ መጠየቅ አለብሽ ጽዮንን ብላ ስታናገራት እኔ መቼም ይቅርታ አልጠይቃትም፣ ምን አጥፍቼ ነው ይቅርታ የምጠይቃት? እንደውም አንቺ ባትገላግኝ ኖሮ እዛ ጋር ደፋት ነበር፣ ይቅርታ አልጠይቅም፣ አንቺ ከነቃሽ ንቂ፣ ካልነቃሽ ደግሞ ራስሽ ጉዳይ ነው ብላታለች። እና እኔ ለማንኛውም በጣም ነው የምታዝናና ሰኒዬ የኔ ቆንጆ። ከምሩዬ ጋር ተጣልተው ወደ ቤቷ ሄዳለች። ወደ ቤቷ ከሄደች በኋላ ደግሞ ወደ ቤቷ እየሄደች እያለ መንገድ ላይ ተገናኝተው ነበረና ከጽዮን ጋር ድጋሚ አኩኩሉ አጫወተቻት ማለት ነው። ወይኔ እናቴ መድኃኒዓለም አኩኩሉ ቤቴ ያስተረኩትን እዚህ እንዳልጨርስሽ ብላ እያባረረቻት ነበር መንገድ ላይ ማለት ነው። እና እስቲ ምን እንደሚያደርጉ ምናየው ይሆናል ቀጣዩ ድራማ ላይ። ልክ እንደዛ ሲሆኑ ነበረ ድራማው ያለቀው ማለት ነው። እና በጣም ነው የምታዝናናኝ ማርያምን። ይመችሻ ሰኒዬ የኔ ቆንጆ።